እይታችንን ስንጀምር በሕክምና ሙያ ላይ ተሰማርቶ ወላጅ እናት አባቱ ቢሞቱም በኮሪያ ዋና ከተማ ውስጥ ግን ሕይወቱን ለመምራት እየሞከረ ያለውን ሃንጂዩል የተባለ ወጣትን በመመልከት ነው። ለብቻው ቢሆንም የተረጋጋ ህይወትን ግን እየኖረ የሚገኝ ሲሆን አንድ ቀን ላይ ግን በአጋጣሚ ስራ ቦታው ላይ ያለ ስልክ ተደውሎለት ወንድ አያቱ ችግር ውስጥ እንደገባ ግልጽ ባያደርጉትም ስላሳውቁት ግን ብቸኛ የቀረው ዘመዱን እንዳያጣ ተደናግጦ የቻኮለ ከከተማ ውጭ ጉዞውን ሲቀጥል ከ10 ጊዜ በላይ የደጋገመ ለአያቱ ቢደውልም ስልክ ሊያነሳለት ግን ስላልቻለ የበለጠ መጨናነቁን ቀጥሎ ለሰዓታት ያክል በመጓዝ ምሽት አካባቢ ወደ መንደሩ ሲደርስና ዝናብ እየጣለና እሱም ቢሆን ሙሉ በሙሉ በስብሶ ቢሆንም መኖሪያ ቤታቸውን በር ደጋግመው ቢያንኳኳም በር ግን ሳይከፍቱለት ሲቀሩ አማራጭን ሲያጣ በአጥሩ በኩል ዘሎ ለመግባት ሲሞክርና የመንደሩ ፖሊስ ጃዮንግ ግን ሌባ ስለመሰላት ከኋላ መታ ልትይዘው ስትሞክር የቤቱ ባለቤት የልጅ ልጅ እንደሆነ በመናገር ግን መታወቂያውን ከኪሱ አውጥቶ እያሳያትና እያሳመናት እያለ የስራ ባልደረባ ዩንጉሞ ግን ጉዳዩን በተሳሳተ መንገድ ስለተረዳው እጆቹን ጠምዝዞ ወደ መሬቱ ላይ በመጣል ራሱን እንዲስት ሊያደርገው ችሏል። በመቀጠል እይታችን ከጥቂት ደቂቃዎች በኋላ የአያቶቹ የእንስሳት ሕክምና ተቋም ውስጥ ሲነቃ የሚያሳየን ሲሆን ነርሶቹና ፖሊሷ ጃዮንግ እንዲረጋጋ አድርገውት አስቀድሞ እንደተጨነቀው ሳይሆን ቤተሰቦቹ ለመዝናናት ለጊዜው ከሀገር ለቀው እንደወጡ ስልክ ደውላለት የነበረችውም ነርሷ ጆንግ ሴሪዮን እንደሆነች እሱን እዚህ ከተማ በፍጥነት ለማምጣት አያቱ ያቀደው እቅድ እንደሆነና ሌላ ከተማ ውስጥ ተቀጥሮ ከመስራት ይልቅ እሱ እስኪመለስ ድረስ ይህንን ሆስፒታል እንዲያስተዳድረው ትዕዛዝን ሲሰጠው አማራጭ ስለሌለውና ቅርብ ላይ ሌላ የእንስሳት ሕክምና ተቋም ባለመኖሩ ለቀጣዮቹ ጥቂት ወራቶች ሃንጂዩልም ቢሆን እዚሁ ለመቆየት ሲስማማ ይታያል። ጃዮንግም ምትሆን በስህተት የስራ አጋሯ እሱ ላይ ላደረሰው ጥቃት ይቅርታ ለመጠየቅ እንዲያስችለኝ በማለት እቤት ድረስ ሊሸኝክ በማለት በመኪና ጉዞ የጀመረች ሲሆን እግረ መንገዱን እሱም ዶክተር ለሆነው የስራ አጋሩ ሚዮንግ ደውሎ ያጋጠመውን ነገር በማሳወቅ እዚህ መቆየቱ ስለማይቀር ልብሱንና እቃዎቹን እንዲልክለት ሊያሳውቀው ችሏል። እስኪጨርስ ድረስ ጠብቃ ፖሊሷም ድሮ እኮ እንተዋወቅ ነበር አስታወስከኝ ወይ እያለችው ያለ በግንባር መስታወት እያየችው ትኩረቷ በሙሉ እሱ ጋር በመሆኑ ሳታስበው ሳንጊዩን የተባለ ሰው ልገጅ ደርሳ ጭቃ ውስጥ ሲወድቅና ለተፈጠረው ነገር ሳትጨነቅ ከመኪናው በመውረድ ግን ልብሱ ላይ ያለውን ጭቃ እየጠረገችለት እየተሳሳቁ ሲያወሩ እንደምንረዳው ሳንጊዩን የልብ ጓደኛዋ በመሆኑ ይቅርታ ሳትጠይቀው ትታው ስትሄድም ይታያል። የአያቱ ትዕዛዝ በመሆኑ ግን ገና በመጀመሪያ ቀኑ ከማረፍ ይልቅ ሰፈር ውስጥ የሚገኝ አንድ አርብቶ አደር ላለፉት ጥቂት ቀናቶች ዶሮዎቹን እየበላበት ያስቸገረውን ውሻ በወጥመድ በመያዙ ወደ ክሊኒኩ መልሰው ይዘውት ሄደው ቁስሉን እንዲያክመው ሲያደርጉት እስኪሰለቸው ድረስም ጭቃ ውስጥ እየወደቀና እየደከመው ጎረቤቶቹ ጋር ለመላመድ እየሞከረና እየሰራ እስከ ማታ የቆየ ሲሆን ፖሊሷ ጃዮንግም ካጠገቡ ሳትርቅ እየረዳችው ስለነበር ይቺ ሴት ስራ የላትም ወይ አለቅ ያለችኝ እያለ በአይምሮ እያሰበ ይገኛል። ምሽት አካባቢ ታዲያ ቤት ውስጥ ሆነው ካለቅድ ወደዚህ ስላመጣውና አሁን ላይ ለተፈጠረው ነገር በሙሉ ይቅርታ የሚጠይቅ ደብዳቤን አስቀድሞ አያቱ አስቀምጦለት ስለነበር እያነበበው ከቆየ በኋላ ሕፃን ከነበረበት ጊዜ ጀምሮ ሴት አያቱ እየዞረች ዓለምን መጎብኘት ትፈልግ ስለነበር ሳያስጨንቃቸው በፍላጎታቸው እስኪመለሱ ድረስ ሊጠብቅ ሊወስንም ችሏል። በተመሳሳይ ሰዓት ላይ ፖሊሷ ደግሞ ስለሱ እያሰበች ስለነበር እይታችን በትውስታ ወደኋላ ውስጡን አሁን ላይ እሱ ቢረሳትም ሕፃን እያሉ ግን አብሮ አደግ እንደነበሩ እድሜያቸው ከፍ ያለ ሲመጣ ግን እናትና አባቱ ወደ ሌላ ከተማ ይዘውት በመሄዳቸው የሁለቱ ጓደኝነት እዚህ ጋር ላይ አበቃ እንደቻለ ስንረዳ ሙሉ በሙሉ አሁን ላይ እሱ ቢረሳትም ለቀጣዮቹ ጥቂት ወራቶች ካጠገቡ ሆና ግን እንዲያስታውሳት ልታደርገው ስታቀድ ይታያል። ገጠራማ በሆነው በዚህ መንደር ውስጥ ከሚገኙ ፖሊሶች በላይ ሕፃን እያለች ከነበረችበት ጊዜ ጀምሮ ነዋሪዎቹ ስለሚያውቋት ሙሉ በሙሉ በእነሱ እምነትን ያገኘች ተወዳጅ ፖሊስ ስትሆን ልክ እንደ እቅዷም ከቀጣዩ ቀን ጀምራ ከእሱ ጋር አብራ መዋል ስትጀምር ሰፈሩን እንዲላመድ ከነዋሪዎቹ ጋር ልታስተዋውቀው ስትሞክርና በባህሪው ግን ከሰዎች ጋር ብዙ መቀራረብ የሚመቸው አይነት ሰው ስላልነበር ከልብ ጓደኛዋ ሳንጊዩን ጋር ካስተዋወቀችው በኋላ እንኳን ሻይ ቡና እንዲሉ ቢጠይቀውም ፈቃደኛ ሳይሆን ቀርቶ ስራ አለብኝ በሚል ሰበብ ትቷቸው ሳይክል ጉዞውን ሲያደርግ ልታግባባቸው ብትሞክርም ወጣ ያለው ባህሪው ግን ሳንግን ደስተኛ ሊያደርገው አልቻለም ነበር። ልክ እንደዚህ በሚያስቅ ሁኔታ ታዲያ ለቀጣዮቹ ጥቂት ቀናቶች ከዚህ ቀደም ስራው ክሊኒክ ውስጥ ተቀምጦ የሚመጡ እንስሳቶችን ማከም ብቻ የነበረ ቢሆንም እየሮጡ የሚያስቸግሩት እንስሳቶች አሁን ላይ ግን እየተከታተለ እየወደቀና እየቆሸሸ ከነሱ ጋር መሯሯጡ እያማረረው ሲመጣ አንድ ቀን ላይ ጭራሹኑ ከፖሊሷ ጋር እያለ ቤት ውስጥ ሌባ ገብቶ ስለነበር ሴት በመሆኗ እሷ ጉልበት ስለሌላት አሯሩጦ እሱ ሲይዘውና
እንደሆነና በብዛት ባይሆንም በጥቂቱም ቢሆን ግን ገንዘብን ለመስረቅ እየሞከረ ያለ የሃይስኩል ተማሪ እንደሆነ ሲረዱ ሰፈር ውስጥ ይሄ ሌባ አስቸግሮ ስለነበር ግን ሌባውን የያዘው እሱ እንደሆነ ስለዚህ ጀብዱ የሰፈሩ ሰው በሚያውቅበት ሰዓት ላይ ልክ እንደ ወንድ መቁጠር ጀምረው ለልጅ አንተን የምትሆነው በማለት ለትዳር ማጨስ ሲጀምሩና ሃንጂውል ግን እየጮህባቸው ፍቅረኛ አለኝ በማለት ሲያርቃቸው ይታያል። ጃዮንግ ደግሞ በቤት ድረስ ልሸኝክ ብትለውን ፈቃደኛ ባለመሆኑ ፈጥኖ መንደሩን ለመልመድ ለየት ያለ ባህሪውን እንዲተው ከእሱ ጋር ለመግባባት እየሞከሩ ያሉትን ማህበረሰብ እንዳይርቃቸው እዚህ መንደር ውስጥ ድሮ ላይ ያሳለፈውን ጥሩ ጊዜ እያስታወሰ ህይወቱን ቀለል ለማድረግ እንዲሞክር ብትመክረውም ኮስተር ብሎባት ግን ምንም አይነት ጥሩ ትውስታ እዚህ መንደር ውስጥ እንደሌለው በመናገሩ ልጅ እያሉ ከእሷ ጋር ያሳለፈውን ጥሩ ጊዜ አስታውሳ ግን ከቁም ነገር ስላልቆጠረው ልትናደድበት ችላለች። ግልጽ አድርጋ ባትነግረውም ምሽቱን በሙሉ ግን አንድ ሁለት እያሉ ከጓደኛዋ ሳንጊውል ጋር እያወራችበት ከቆየች በኋላ ምሽቱ ተጠናቆ በቀጣዩ ቀን ጠዋት ላይ ሲዮንዶንግ ከተባለ ህፃን ጋር ቆማ እያወራች እያለ ሃንጂውል በአጋጣሚ ከቤቱ ሲወጣና ሲገናኙ እስካሁን ግን ትላንትና የተናገራት ንግግር ከአይምሮዋ ስላልጠፋ ላለፉት ቀናቶች ካሳየችው ተቃራኒ ባህሪዋን ቀይራበት ኮስተር በማለት በመካከላቸው ገደብን ለመፍጠር ስትሞክርና ትታው ስትሄድ በአጋጣሚ ከሰፈሩ ነዋሪዎች ጋር ቆማ እያወራች እያለ ግን ህፃን ከነበረችበት ጊዜ ጀምሮ እናቷ ትታት እንደሄደች በማወቁ ልትቀርበው ብትሞክርም እስካሁን ያሳያት ግልፍተኛ ባህሪ ግን እንዲጸጽተው አድርጎት ለስለስ በማለት ስራ ቦታ ድረስ ልሸኝሽ ቢላትም ፈቃደኛ ሳትሆን ስለ ልጅነቷ እያስታወሰች ጉዞዋን ስትቀጥል እናቷ ትታት ከሄደች በኋላ የሰፈሩ ነዋሪዎች እየተንከባከቡ ስላሳደጓት ከዚህ ገጠር ከተማ ለቃ የመሄድ እድልን ብታገኝም ውለታቸውን ለመካስ ብላ እስካሁን እዚህ እንደቆየች ልንረዳ ችለናል። የሳምንቱ መጨረሻ ስለነበር በቀጣዩ ቀን ላይ ታዲያ ስላሳያት ባህሪ ይቅርታ ጠይቆ የታረቁ ሲሆን ከፖሊስ ዩኒፎርም ውጪ ለመጀመሪያ ጊዜ በኖርማል ልብስ ስላያትም የሚመስጥ ነገር እንዳላት ሊያስተውልም ችሏል። ተቀራርበው ሲሳሳቁ ያስተዋለው ጓደኛዋ ሳንግ ግን ልክ እንደ ቀልድ የቀና በሚመስል መልኩ ሊያኮርፋት እየሞከረ ይገኛል። ሁለቱም በቅጡ ትኩረታቸውን ሳይሰጡት ግን ለቀጣዮቹ ጥቂት ቀናቶች እዚህ የመጣበት የመጀመሪያ ቀን ላይ እግሩ ላይ ለደረሰበት ጉዳት አክሞት የነበረውን ውሻ ጠይቃው ስለነበር እንድታሳድገው በስጦታ ሲሰጣትና ኑሩልኝ የሚል ስምንም እሷም ስታወጣለት ከሕክምናው በተጨማሪ ልክ እንደ አዋላይ ዶክተር እንስሳቶችን ማዋለት ስራውን ሲቀጥልና በአጠቃላይ የሁለቱ ቀረቤታ እየጨመረና እየጠነከረ በመምጣቱ የሚወዳት በሚመስል መልኩ ይህ ነገር ሳንግን የበለጠ እያስቀናው እየመጣ ይገኛል። አንድ ቀን ላይ ታዲያ የሰፈሩ ነዋሪዎች እየተዝናኑ ፕሮግራም ተዘጋጅቶ ከቆዩ በኋላ ነዋሪዎቹን ተሰናብቶ እሱ ሲወጣ ልሸኝክ በማለት ስትከተለው ሳይክልን ቢይዙም እያወሩ ግን ጎን ለጎን ጉዟቸውን ሲቀጥሉና አንድ ሁለት ብሎ ሞቅ ብሎት የነበረው ሳንግ ግን ተከትሏቸው በማምራት ሁለቱም ባልጠበቁት ሁኔታ ከአንቺ ፍቅር ይዞኛል በማለት ሃንጂውል እየሰማውና እያየው ፍቅሩን ሲናዘዝላት ይታያል። እይታችን በመቀጠል ምሽቱ ተጠናቆ በቀጣዩ ቀን ጠዋት ላይ ግን ሁለቱ ተገናኝተውና ተቀምጠው ሲያወሩ የምናይ ሲሆን ለፍቅር ጥያቄው እሺም ሆነ እምቢ ቢሆን ምላሿ ቻኩላ እንድትመልስለት ግን እንደማይፈልግና ረጋ ብላ እንድታስብበት ለጥያቄው የምትሰጠው ምላሽን በመካከላቸው የነበረ የጠበቀ ጓደኝነት ላይ ቅንጣት ታክል እንኳን ተጽዕኖን እንደማይፈጥር እሺ ካለችው የበለጠ ደስተኛ እንደሚሆን ፍቅረኛ፣ ጓደኛ አሊያም ጎረቤት በአጠቃላይ አንቺ እንደሆንልሽ የምትፈልጊውን ለመሆን ዝግጁ ነኝ ሊላትም ችሏል። ምሽት ላይ ትናንትና ከሰማው የፍቅር ኑዛዜ በኋላ በመካከላቸው ጣልቃ ላለመግባት ብሎ ሲመጣ እንደነበረው ኮስታራ ማንነትን መያዙን ሲቀጥል ከሳይክል ላይ ወድቃ ተጎታ ስለነበር ግን ሳይጨክንባት ቁስሏ ላይ መድኃኒት እያደረገ ሲንከባከባትና ጥቂት ደቂቃ ቆይቶ ከእሷ እንደተለየ ግን የእሱ ሳይክል ተሰብሮ ስለነበር እሱን ለመንከባከብ ብላ ከራሷ ሳይክል እቃ ቀይራለት ስለነበር አደጋው ሊያጋጥማት እንደቻለ አሳውቆት በጉዳዩ ላይ እሱ ጥፋተኛ ባይሆንም ሊወቅሰው ግን ሲሞክርና በቻለው ፍጥነት ወደ መጣበት ከተማ እንዲመለስ ሲነግረው ይታያል። ባደረገችው ነገር ስለተናደደ ግን ተቻኩሎ እሷ ጋር ተመልሶ ለእኔ ለምንድን ነው የዚህን ያክል የምትጨነቂው? ከማንም በላይ ቅድሚያ ለራስሽ ልትሰጪ ይገባል በማለት ልታስረዳው ብትሞክርም ጮህባት ግን አለመግባባት ላይ ሊደርሱ ችለዋል። ከሳይክሉ ላይ ወድቃ እግሯ ላይ ላጋጠማት አደጋ እረፍት እንድትወስድበት አለቃ የሆነው ማንሲዮ ተናግሮ ቤቷ ድረስ በፖሊስ መኪና እንድትሸኝ ያደረገ ሲሆን ወቅቱ በአጋጣሚ ክረምት ስለሆነና ከባድ ዝናብ ስለሚጥል ግን ጥቂት እንደተጓዙ ፖሊስ የሆነው ሹፌር በእርጥበቱ አማካኝነት መሪውን መቆጣጠር ከብዶት ቀለል ያለ ቢሆንም የመኪና አደጋ ግን ሲያጋጥማቸውና ስለተፈጠረው ነገር ያወቀውና ቅርብ ላይ የነበረው ሃጂውልም በሰዓቱ ቦታው ላይ ደርሶ የመኪናውን መስታወት በድንጋይ በመስበር ተሳክቶለትና ተሸክሞ ሕክምና ቦታ ጉዞ
የጀመረ ሲሆን እይታችን ግን በትውስታ ወደ ኋላ ውስጡን ልክ እንደዚህ የክረምት ወቅት ላይ ከእናትና አባቱ ጋር በመኪና እየተጓዘ እያለ ወላጅ አባቱ በቅጡ መመልከት ከብዶት ውሃው ሰምጠው እንደነበርና አደጋውን የተመለከተ አንድ ነዋሪ እሱ ማውጣት ቢችልም በሚያሳዝን ሁኔታ ለቤተሰቦቹ ግን ሳይደርስላቸው ቀርቶ ውሃው ሰምጠው ህይወታቸው ሊያልፍ እንደቻለና ህፃኗ ጃዮልም ካዳነው ሰው ጋር በሰዓቱ ስለነበረች ለመጀመሪያ ጊዜ ሊተዋወቁ እንደቻሉ ልንረዳ ችለናል። ከትውስታችን ተመልሰን ሕክምና ቦታ በሰዓቱ ቢወስዳትም ነቅታ ግን ማን እንዳዳናት እንኳን በቅጡ ከማየቷ በፊት ስለተፈጠረው ነገር አውቆ ሊጠይቃት ሳንግ መጥቶ ስለነበር ሁለቱም ብቻቸውን ትቷቸው ከሆስፒታሉ ለቆ ሲወጣና ሟች ቤተሰቦቹ ትዝ ብለውት ስለነበር ልብሱን ቀይሮ የመቃብር ቦታቸውን ሲጎበኝ ይታያል። በአጋጣሚ በቀጣዩ ቀን ላይ ታዲያ ልክ እንደ አያቶቹ ድሮ ላይ ቤተሰቦቹ ሲሞቱ ሲንከባከቡት ከነበሩ ሰዎች መካከል አሁን ላይ ያረጀው አንደኛው ግለሰብ ጋር ተገናኝቶ ከሚያረባቸው እንስሳዎች መካከል ላሙ ላትድን ነገር በከባድ ህመም ታማ ስለነበር ከምትሰቃይ በማለት መድኃኒት ተጠቅሞ እንዲገላት ካደረገው በኋላ ስለ ልጅነት ህይወቱ ተቀምጠው ማውራታቸውን ቀጥለው ከመጣበት ጊዜ ጀምሮ እስካሁን ባያስታውሳትም በዚህ አጋጣሚ ግን ህፃን እያለ ጓደኛው የነበረችው ጃዮንግ እንደሆነ ሲረዳና ቀላል አደጋ ስለነበር ከህክምና ቦታ በፍጥነት አገግማ በመውጣቷም እንዴት አድርጎ ይቅርታ እንደሚጠይቃት እያሰበበት ከቆየ በኋላ ለብቻቸው እስኪሆኑ ድረስ ጠብቆ ምሽት አካባቢ እሷን ለማስታወስ በመዘግየቱ ይቅርታ ሲጠይቃትና ስላስታወሳት ደስተኛውን እሷን ብትሆን ከመኪናው አደጋ ህይወቷን እንዳተረፈላት በማወቋ ላደረገላት ነገር ስታመሰግነው ይታያል። ለቀጣዮቹ ጥቂት ቀናቶች ያክል ከዚህ ክስተት በኋላ ታዲያ ሁለቱም ደስተኛ ሆነው አሪፍ ጊዜያትን ማሳለፋቸውን ሲቀጥሉ ግልጽ ባያወጡትም እየተዋደዱም እየመጡ ስለነበር ምሽቱ ነግቶ በተገናኙና በተያዩ ቁጥር የደስታ ስሜት እየተሰማቸው መምጣት ሲቀጥልና እስካሁን ለጥያቄው ምላሽን ያላገኘው ሳንግ ደግሞ የዕለት ተዕለት ህይወቱን በዝምታ ሲቀጥል ይታያል። አንድ ቀን ላይ ታዲያ አሪፍ ጊዜና አሳልፈው ለብቻቸው ቆሞ እያወሩ እያለ እሱ ከመጣበት ከተማ ቾይሜ የተባለች ሴት ተከትለው የመጣች ሲሆን ገና ሲያያትም መደናገጥ ሲጀምርና ከክስተቱ እኛም ብንሆን የቀድሞ ፍቅረኛው እንደነበረች ስንረዳ ግንኙነታቸውን አቋርጣና ትታ ወደ ሌላ ሀገር በመሄዷ እንደ ጸጸታትና ይቅርታ ልጠይቀው እንደመጣችም ስታሳውቀውና ሃጂዮል ግን በተፈጠረው ነገር ደስተኛ ባይሆንም ልክ እንደሱ አብሯት ግን ጓደኛው ነው የሚሆን ግን ቢሆን መጥቶ ስለነበር አማራጭን ሳያገኝ ቀርቶ የጃንግ ቤት ውስጥ እሷ እንድትቆይ ልትደረግ ችላለች። የቀድሞ ፍቅረኛው እንደሆነችና በመካከላቸው አሁን ላይ የቀረ ግንኙነት እንደሌለ ግን ጥርጣሬ እንዳይፈጠርባት ለጃዮንግ ያሳወቃት ሲሆን የቀድሞ ፍቅረኛው ግን ገና ከመጣች ብዙ ቀናት ሳይቆጠሩ ከእሷ ጋር አብራ ስለምቆይና ባህሪዋን በአጭር ጊዜ በማወቋ ለምትወደው ሃጂው ለምትገባ ሴት ናት ብላ በማመኗ ይቅርታ ካደረገላት በማለት ለሁለቱ ጊዜን ስትሰጥና ልክ እንደሷ ቾይሚንም ብትሆን ከአዲስ ሴት ፍቅር እየያዘው እንደመጣ ብታውቅም እስካሁን ስለምትወደው ግን ተስፋ ሳትቆርጥ ቀርታ ለብቻቸው ተቀምጠው አንድ ቀን እያወሩ እያለ ሳያስበው ስትስመውና እድለቢስ ሆኖ ይህንንም ክስተት ጃዮንግ ስትመለከት የቅናትና የመረበሽ ስሜት ተሰምቷትም ከቦታው ለቃ ስትሄድ ይታያል። ምሽት አካባቢም ሆድ ብሷት ስለነበር እያለቀሰች ከጓደኛዋ ሳንግ ጋር ተገናኝታ ከዚህ ቀደም ላቀረበላት የፍቅር ጥያቄ ከጓደኝነት በላይ እሱን ተመልክተው እንደማታውቅ በመናገር ተስፋ እንዲቆርጥ አድርገው እንደማትወደው ልታሳውቀው ችላለች። ልክ እንደሷ በቀጣዩ ቀን ላይ ሃጂዩልም ቢሆን ለቀድሞ ፍቅረኛው ቾይሚን ለሱ የነበረው ፍቅር አሁን ላይ እንደጠፋ አዲስ ሴትንም እንደወደደ ስላሳወቃት ትታው ስለሄደች ይቅርታ በመጠየቅ በድጋሚ እንደማታስቸግረው ልትነግረው ችላለች። ሳንግ ደግሞ እያለቀሰች የፍቅር ጥያቄውን ውድቅ ስታደርግበት ለሱ ልትሆን ባችልም ከሃጂዩል ግን ፍቅር እንደያዛት እንዲረዳ አድርጎ ስለነበር ለሚወዳት ሴት የምትወደውን እንድታገኝ ተመኝቶ ጉዞውን እሱ ጋር በማድረግ የፍቅር ጥያቄን እንዲያቀርብላት ያበረታታው ሲሆን ሞራል ውስጥ ሆኖና ቆፍጠን ብሎ ሃጂዩልም የዛኑ ቀን ላይ በድፍረት እንደወደዳት በድንገት ሲነግራትና አያቶቹ ከተመለሱ በኋላ ወደ መጣበት ከተማ መመለሱ ስለማይቀር ግን ልቤ ዳግም እንዲሰበር አልፈልግም ብላ ጥያቄውን ሳትቀበለው ስቀር በዋነኝነት ግን እስካሁን ከቀድሞ ፍቅረኛው ጋር የነበረው ግንኙነት ላይቋረጥ ይችላል ብላ በመገመቷ ስለነበር ከጥቂት ሰዓታት በኋላ ቤቷ ስትመለስ እየጠበቀቻት ከነበረችው ከቻይሚ ጋር ተገናኝታ ከገዛ እንደበቷ ግንኙነታቸው እንዳበቃና ሃጂዩል አሁን ላይ የሚወደው አንቺ ነው ስላለቻት ደስተኛውን አየቻኩለች እሱ ጋር ስታመራና ሳያስበው በድንገት ስማው ለቅድሙ የፍቅር ጥያቄ እሽታዋን ስትሰጠው ይታያል። ከዚህ ክስተት በኋላ ታዲያ የፍቅር ግንኙነትን ቢጀምሩም ለሰፈሩ ነዋሪዎች ሳይናገሩ በሚስጥር ይዘው ስለነበር ግን እየደበቁና ምሽት ሲሆን እየጠበቁ ሲገናኙ ለጓደኛዋ ሳንግ ግን ነግራው ስለነበር ሳይከፋ ፊቱ ላይ ፈገግታ እየታየ ለሁለቱ ደስተኛ ሲሆንና ልክ እንደሱ ለጉብኝት ብሎ የመጣው የስራ አጋሩ ሙዮንግ ደግሞ ገና በጥቂት ቀናቶች ውስጥ ነርስ ከሆነችው ከጂያ ጋር እየተቀራረበና እየተመቻቸ መምጣትም ቀጥሏል።
በፊልሙም የመጨረሻ ትዕይንት ላይ የቻሉትን ያክል ቢጥሩም የፍቅር ግንኙነታቸውን በሚስጥር ከዚህ በላይ መያዝ ስላቃታቸው ግን ግልጽ ሲያወጡትና ነዋሪዎቹም ሁለቱንም ስለሚያውቋቸው ደስተኛ ሆነው ግንኙነታቸውን ሲቀበሉ፣ አንድ ቀን ላይ ግን ወደ መጣበት ከተማ መመለስ ስለነበረበት ግንኙነታቸውን የሩቅ ፍቅር አድርገው በቪዲዮ ኮል እና በስልክ እያወሩ ሲቀጥሉት እሷ በተሯ ወደ እሱ ከተማ እያመራችና እያገኘችው ስለነበር ግን ፍቅራቸውን ተራርቀው መቀጠል እንደማይችሉ ሁለቱም ስለገባቸው እዚሁ እየሰራ ለመኖር በመወሰኑ ሙሉ በሙሉ እቃውን ይዞ ወደ መንደሩ ሲመለስና የዛኑ ቀን ላይ ባልጠበቀች ሁኔታ የጋብቻ ጥያቄን አቅርቦላት የልጅነት ፍቅሯን በማግኘቷ ደስተኛ ሆና ስትቀበለው፣ ልክ እንደነሱ ሳንግ ደግሞ ስራው ላይ ስኬታማ እየሆነ መጥቶ ሁሉም ደስተኛ ሆነው ህይወታቸውን ሲቀጥሉ እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሀሳብ አስተያየታችሁን ኮመንት ላይ ያስቀምጣችሁልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።